በ2018 በጀት ዓመት የዳኝነት አገልግሎቱን በቴክኖሎጂ የታገዘ ለማድረግ የሚያስችል ዝግጅት መጠናቀቁን የደቡብ ወሎ ዞን ከፍተኛ ፍርድ ቤት አስታወቀ። በተጠናቀቀው በጀት ዓመትም ከ84 ሺህ በላይ መዛግብት እልባት ማግኘታቸውንም ከፍተኛ ፍርድ ቤቱ ገልጿል። መረጃውን ያደረሰን የደቡብ ወሎ ዞን የመንግስት ኮሚኒኬሽን መምሪያ ነው። አሊመር እንደሚከተል ያቀርበዋል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት የ2017 በጀት ዓመት አፈጻጸሙን በደሴ ከተማ ገምግሟል። የደሴና ኮምቦልቻ ከተማን ጨምሮ የሁሉም ወረዳ ፍርድ ቤቶች ፕሬዝደንቶችና ሌሎች ባለድርሻ አካላት በመድረኩ ተሳትፈዋል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝደንት ወይዘሮ ትዕግስት ዳኛቸው በበጀት ዓመቱ በዞንና በወረዳዎች በፍትሐ ብሔር እንዲሁም በወንጀል ከ89 ሺህ በላይ መዛግብት ቀርበው ከ84 ሺህ በላይ የሚሆኑት እልባት እንዳገኙ ተናግረዋል። አጠቃላይ አሁን ላይ ያለው የጸጥታ ሁኔታ ባለበት ሁኔታ ወረዳ ፍርድ ቤቶቻችን ሙሉን ጊዜ ማለት ይቻላል ያሉ ነገሮችን ተቋቁመው አገልግሎት ሲሰጡ ነው የቆዩት። በዚህም እንዳጠቃላይ እንደ ደቡብ ወሎ ዞን በስሩ ካሉ ወረዳዎች ፍርድ ቤቶች ጋር ወደ 89200 የሚሆኑ መዝገቦች በአቅርቦት ቀርበውልናል። ከነዚህ ውስጥ ወደ 84571 አካባቢ መዝገቦችን እልባት ሰጥተናል። በአፈጻጸም ስንወስድ ደግሞ ወደ 94.7% የሚሆን አፈጻጸምን አግኝተናል ማለት ነው። በጠቅላይ ፍርድ ቤቱ የተጀመረውን የዲጂታላይዜሽን የዳኝነት አገልግሎት ወደ ከፍተኛ ፍርድ ቤቱ በማውረድ በመጪው አዲስ ዓመት መጀመሪያ ላይ ለመተግበር የሚያስችል ዝግጅት ስለመጠናቀቁም የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝደንት ወይዘሮ ትዕግስት ዳኛቸው አብራርተዋል። ዲጂታላይዜሽን በተመለከተ እንግዲህ እንደ መነሻ ከጠቅላይ ፍርድ ቤቱን ብዙ ስራዎች ተሰርተዋል። እሱን ተከትሎ እንግዲህ ስማርት ኮርቶች ቢያንስ በዞን ደረጃ አንዳንድ ስማርት ኮርቶች እንዲኖሩ እቅድ ተይዞበት በዚህ አግባብ የደቡብ ወሎ ዞን ከፍተኛ ፍርድ ቤት አንድ ችሎት የስማርት ኮርት ግብአቶችን አስገብቶ አክቲቭ ሆኗል። ይህ ስማርት ኮርታችን ትስስሩ ምንድነው? ከማረሚያ ቤት ጋር ይሆናል። ሲቀጥል ደግሞ ከጠቅላይ ፍርድ ቤት ጋር ጠቅላይ ፍርድ ቤት ያለው ደብረ ብርሃን ያለው ሰው በስማርት ኮርቱ ቀጥታ የምንገናኝበትም ሂደት ፕላትፎርም ነው የተዘጋጀው። ይህንን ደግሞ ወደ ወረዳዎች ማውረድ ግድ ይላል። እነሱ ጋር ያለውን ትስስር ደግሞ እንደ ጠቅላይ ፍርድ ቤትም ምክር ተይዞ እየተሰራበት ያለ ሂደት አለ። ግብአቶቹ ገብተው አክቲቭ እንደሆነ የእረፍት ሰዓታችን ስለደረሰ ማህበረሰቡን ቀጥታ ወደ አገልግሎት አላስገባንም። ቀጣይ ግን ቀጥታ አገልግሎት መስጠት የሚጀምርበት ሂደት ነው። የደሴ ከተማ ወረዳ ፍርድ ቤት ፕሬዝደንት አቶ ሽመልስ አዲስና የአምባሰል ወረዳ ፍርድ ቤት ፕሬዝደንት ወይዘሮ ሙሉ መኮንን በበኩላቸው የየፍርድ ቤቶቻቸውን አሰራር ለማዘመንና ተገልጋዮቻቸውን ለማርካት ዲጂታላይዜሽንን ለማስጀመር ከወዲሁ ቅድመ ዝግጅት እያደረጉ መሆናቸውን ነው የገለጹት። እንደ ደሴ ከተማ ወረዳ ፍርድ ቤት በወንጀልም በፍትሐ ብሔርም እንዲሁም በሸሪያ ችሎት በሁሉም ወደ 94.6% አካባቢ አፈጻጸም አስመዝግበናል። የህብረተሰብ እርካታውን ሁኔታ ስንመለከት ወደ 74.5% አካባቢ ደርሰናል። ጠቅላይ ፍርድ ቤት ካቀዱ የዲጂታላይዜሽን እና ትራንስፎርሜሽን እቅድ ስለነበረ በመጀመሪያ ምንድነው ያደረግነው? የእቅዱ አካል አድርገን የሰው ሀብቱን ስልጠና ነው ያሰለጠን ነው። ስለዚህ መጀመሪያ ላይ ከበጀትና ፋይናንስ አኳያ የኦዲትን ግዥን አጠቃላይ ፋይናንስ ሰራተኞችን እንደ ክላስተር ስልጠና እንዲሰጥ አደረግን። በመቀጠል ደግሞ ከወሎ ዩኒቨርሲቲ ጋር በመነጋገር እንደዚሁ በክላስተር አጠቃላይ ወደ 33 ዳኞች ይሄን ስልጠና ሰጥተን ወደ ስራ የገባንበት ሁኔታ ነው ያለው። ዲጂታላይዜሽን ስራ በክልል ደረጃ ተጀምሯል በፍርድ ቤቶች። ከፍርድ ቤቶች ውስጥ አንዱ ደሴ ከተማ ነው። ደሴ ከተማ የዲጂታላይዜሽን ስራ ወደ ትግበራ ጅመራ ገብተናል። መዝገቦች በኮምፒውተር እንዲጻፉ በተለይ ባለጉዳዮች የማይነበብ ጽሁፍ ኑሮ እንደንገላቱ ስለሚፈለግ ግብአት የማሟላት ስራ ተሰርቷል። ዳኞች በኮምፒውተር እንዲጽፉ የቅድመ ዝግጅት ስራ እየተሰራ ይገኛል። ዲጂታላይዜሽንን ጀምረናል። ቀጣይም ማጠናከር እንቀጥላለን። የደቡብ ወሎ ዞን ከፍተኛ ፍርድ ቤት የተገልጋዮችን እርካታ ለመጨመር በ2017 በጀት ዓመት አተገባበሩ ዙሪያ የዳሰሳ ጥናት አካሂደዋል ያሉት የፍርድ ቤቱ ፕሬዝደንት በዳሰሳ ጥናቱ የተገኙ ግብአቶችን ለ2018 ዓ.ም የእቅድ መነሻ በማድረግ እንደሚሰራም ገልጸዋል። ከማህበረሰብ እርካታ አንጻር እንደ ዞን ከፍተኛ ፍርድ ቤት የዳሰሳ ጥናት አዘጋጅተናል። ዓመታዊ የዳሰሳ ጥናታችንን እሱን በተመለከተ የተሻለ ውጤት አይተንበታል። ለ2018ም ደግሞ ጠንካራ ግብአት ሊሆኑ የሚችሉ ከማህበረሰቡ የተነሱ ከአገልግሎት አሰጣጥ በግልጽ ችሎት ከመዳኘት ካሉ የስነ ምግባር ችግሮች አንጻር የደረሱን በርካታ ግብአቶች አሉ። እነሱን ለቀጣይ እንግዲህ ትኩረት ሰጥተን ከምንሰራባቸውም ጉዳዮች ይሆናሉ ማለት ነው።